ላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ትንሣኤን ስናስብ ምን ጊዜም በህሊናችን የሚመጣ አንድ ነገር አለ። ከሕማማት በኋላ ደስታ፣ ከሞት በኋላ ትንሣኤ፣ ከጨለማ በኋላ ብርሃን እንደሚመጣ እናውቃለን። ሕማማት ሞትና ጨለማ ክርስቶስን አላሸነፉትም። ከሕማማቱ በኋላ ስለሚመጣው ደስታ፣ ከሞት በኋላ ስለሚመጣው ትንሣኤ፣ ከጨለማውም በኋላ ስለሚመጣው ብርሃን ክርስቶስ ለደቀ መዛሙርቱ አስቀድሞ ነግሯቸው ነበር። ይህ ያለንበት ወቅት ለኛ የተለየ ወቅት ነው። ኮሮና ቫይረስ ያለ ጦር መሳሪያ ዓለማችንን ወሯል። ኃያላንን ለማንቀጥቀጥ ጊዜ አልፈጀበትም። በአጭር ወራት ውስጥ ሚሊዮኖችን ከመማረክ መቶ ሺዎችን ከመቅጠፍ የሚያግደው ነገር አልተገኘም። በሀገራችንም ብዙ ወገኖቻችን በቫይረሱ ተይዘዋል። አንዳንዶችም ሕይወታቸው አልፏል። ወረርሽኙ እስካሁን በኢኮኖሚያዊ፣ በፖለቲካዊ፣ በማህበራዊና በሃይማኖታዊ ሕይወታችን ላይ ካሳረፈብን ጫና ባልተናነሰ ወደፊት ምን አይነት ፈተናና ችግር ይከተለን ይሆን በሚል ስጋት የምናስተናግደው የስነ ልቦና ተጽዕኖ ቀላል አይደለም። አሁን ከገጠመን የበለጠ ፈተና እንዳይገጥመን እንደ መንግስትና እንደ ሕዝብ እስከምን ድረስ ራሳችንን ማዘጋጀት እንዳለብን ሁላችንም እንደ አንድ ልብ መክረን እጅ ለእጅ ተያይዘን ለተግባራዊነቱ መጽናት ይኖርብናል። ከትንሣኤ የተማርናቸውን ትምህርቶች አሁን በኮቪድ-19 ምክንያት የገጠመንን ፈተና ለመወጣት ልንጠቀምባቸው ብንችል ውጤታማ እንሆናለን። የሕማማቱን ወቅት በሚገባ ተዘጋጅተው ካለፉት የትንሣኤውን ቀን እንደሚያዩ ኢየሱስ ክርስቶስ ለደቀ መዛሙርቱ ነግሯቸው ነበር። አንዳንዶቹ እንደ ቅዱስ ዮሐንስ ለፈተናው በሚገባ ተዘጋጅተው ስለነበር ጽናታቸው ፈተናውን በድል እንዲወጡ አስችሏቸዋል። እኛም ዛሬ የሚጠበቅብን ይኸው ነው። ኮሮና ቫይረስ ለሚያስከትለው ሀገራዊ ፈተናና ችግር በሚገባ ከተዘጋጀን ያለ ከባድ ጫና ልንወጣው እንችላለን። ፈተናውን የምናልፈው በዝግጅታችን መጠን ለተግባራዊነቱ በምናሳየው ጽናት ልክ ነው። ዮሴፍ ከረሃቡ ዘመን በፊት በሚገባ ስለተዘጋጀ በሰባቱ የረሃብ ዘመናት ምግብ ለዓለም ለማከፋፈል በቅቷል። እኛም በተግባርም በእምነትም ከተዘጋጀን ይህንን ሕማማት አልፈን እስከ ትንሣኤው መጽናታችን ብርሃኑንም ለማየት መብቃታችን አይቀሬ ነው። ያለ ጥርጥር አሁን ያለንበት የወረርሽኝ ጊዜ ያልፋል። ሳንታገለውም ማለፉ አይቀርምና የምንታገለው እንዲያልፍ ብቻ አይደለም። የምንታገለው ወረርሽኙ በብዙ ሳይጎዳን እንዲያልፍ ጭምር ነው። የሕማማቱ ጊዜ ረጅም እንዳይሆን ነው። የትንሣኤው ጊዜ እንዲቀርብ ነው። ክርስቶስ ከትንሣኤው በኋላ ለሐዋርያት የተገለጠላቸው በአንድ ቤት ውስጥ ዘግተው ተቀምጠው በነበረበት ጊዜ ነው። ዙሪያቸው በፈተና የተሞላ ስለነበር በውጭ ፈታኞቻቸው ቆመው ስለነበር ሁሉም በቤታቸው ውስጥ ዘግተው ተቀምጠው ነበር። ይህ ጊዜ እኛም እንደነርሱ ዘግተን የተቀመጥንበት ጊዜ ነው። ፈታኙ ወረርሽኝ እንደ ሁል ጊዜው ከወዲያ ወዲህ እንዳንል፣ እንዳፈለገን ወጥተን እንዳንገባ፣ በሙሉ አቅማችን እንዳንሰራ፣ ነግደን እንዳናተርፍ ጋሬጣ ሆኖብናል። ሐዋርያቱ በዚያ በፈተናቸው ወቅት በራቸውን ዘግተው በጸሎት ይተጉ እንደነበረው እኛም በዚህ ወረርሽኝ ጊዜ
አካላዊ ርቀትን ጠብቀን ከብዙ ንክኪና ወረርሽኝ ከሚያስፋፉ እንቅስቃሴዎች ተቆጥበን የፈተናው ጊዜ እስኪያልፍ ድረስ በየቤቶቻችን ተወስነናል። በተዘጋው የሐዋርያት ቤት ገብቶ ሰላም ለእናንተ ይሁን ያለው ጌታ የሰላሙን ጊዜ እንደሚያቀርበው እናምናለን። የሞቱን ዜና ቀርቶ ትንሣኤውን፣ የጨለማው ወሬ ቀርቶ የብርሃኑን፣ የሕማማቱ ነገር ቀርቶ የደስታውን ነገር የምንነጋገርበት ጊዜው ሩቅ አይደለም። ማድረግ ያለብንን ሁሉ ካደረግን የመከራውን ጊዜ እናሳጥረዋለን። ማድረግ ያለብንን ካላደረግን ግን የመከራው ጊዜ ይረዝማል። አሁን ያለንበት ጊዜ ከሐሙስ ምሽት እስከ ቅዳሜ እኩለ ሌሊት ያለውን ሰዓት ይመስላል። የችግር፣ የብዥታ፣ የጥርጣሬ ጊዜ ነው። ጽናትና ጥንካሬያችን፣ መልካምነትና ተባባሪነታችን፣ አንድነትና ወንድማማችነታችን የሚፈተንበት ወቅት ነው። አንዳንዶች እንደ ቶማስ የተነገራቸውን ይረሳሉ። አንዳንዶች ለሚያልፍ ጊዜ የማያልፍ ስህተት ይሰራሉ። አንዳንዶች እንደ ዮሐንስ እስከ መጨረሻው ጸንተው ይገኛሉ። ሌሎች የለንበትም ብለው ጥለው ይሸሻሉ። አንዳንዶቹ የሚወራው ወሬ ከእውነታው በልጦ ይወስዳቸዋል። ሌሎች በሐሰተኛ ወሬዎች ሳይበገሩ ከእውነት ጋር ጸንተው ይቆማሉ። አንዳንዶች ጣት መጠቆምና በጸያፍ ቃላት በማንቋሸሽ ሲጠመዱ፣ ሌሎች ከመከራው ቀንበር ለመሸከም ትከሻቸውን ያዘጋጃሉ። አንዳንዶች እንደ ይሁዳ ከእንግልቱ ለማትረፍ ይሞክራሉ። ሌሎች የሕዝቡን መከራ ለመካፈል እንደ ዮሴፍና ኒቆዲሞስ ይመጣሉ። በየዓመቱ በምንዘክረው በዚህ የትንሣኤ ሰሞን ከ2000 ዓመት በፊት ብዙዎች የዚያ እውነት ተካፋዮች ነበሩ። አቅማቸው እየፈቀደ ባለመፈለግ እጃቸውን የሰበሰቡ ሰዎች ተረስተው ሲቀሩ፣ ተገቢውን ነገር በተገቢው ጊዜ ያደረጉት ሰዎች ታሪካቸው በመልካም ይነሳል፣ ዛሬም ድረስ ይወሳል። ሌላው ቀርቶ ፀሐይ በተገቢው ጊዜ ጨለማ፣ ጨረቃም በተገቢው ጊዜ ደም በመልበሷ ስለ ትንሣኤው ሲነገር ተያይዞ ያ ታሪካቸው በመልካም ይወሳል። ለመልካም ተግባር እምቢታቸውን ላሳዩና አብዝተው ለከፉትም ታሪካቸው ክፉ ተግባራቸውን ጮሆ ይተርካል። ዛሬ በታሪክ አጋጣሚ ለዘመናት ስማችን ከመልካም ወይም ከክፋት ጋር ተያይዞ እንዲነሳ የሚያስገድድ ታላቅ የተጋድሎ አጋጣሚ ላይ ደርሰናል። አሁን ያለንበት የወረርሽኝ ጊዜ ወቅቱ የሚፈልገውን ሥራ በተገቢ ቦታና ሰዓት አከናውነን ተጋድሏችንን በድል ለመወጣት መወሰን ያለብን ወሳኝ ወቅት ላይ እንገኛለን። ዛሬ መናገር ያለብንን ነገር እንደ ሮማዊ መቶ አለቃና እንደ ጲላጦስ ሚስት እንናገረው። ዛሬ ለሌሎች ማድረግ ያለብንን እንደ አልዓዛር እናደርግ። ዛሬ ደፍረን መወሰን ያለብንን እንደ መግደላዊት ማርያም እንወስን። ይህን ማድረግ ተስኖን ትክክለኛውን ተግባር በትክክለኛው ጊዜ መፈጸም ካልቻል በታሪክ መዝገብ ላይ ጥላሸት የተቀባ ስማችን ታትሞ እንደሚኖር ምንም ጥርጥር የለውም። መልካም የሚሰራውን ሰው ጎትቶ ለመጣል የሚዘረጉ እጆች፣ ለማንጓጠጥ የሚያፈጡ ዓይኖች፣ ለመሳደብ የሚከፈቱ አንደበቶች ከድል ማግስት በታሪክ ሚዛን ላይ ትክክለኛ ዋጋቸው ሲሰፈር ይኖራል። አሁን ተጋድሏችን ከአርብ እስከ ቅዳሜ ሌሊት ያለው ጊዜ እንዲያጥር ነው። የትንሣኤው ዘመን ከመከራው ዘመን ይረዝማል። የመከራው ዘመን ቅዳሜ ሌሊት ሲደመደም፣ የትንሣኤው ዘመን ግን እስከ ዓለም ፍጻሜ ይኖራል። ከላይ እስከ ታች በየተሰማራንበት መስክ በተሰጠን ኃላፊነት ባገኘነው ዕውቀት የሚገባንን ከሰራን የችግሩ ጊዜ የከፋ ጉዳት ሳያመጣ በአጭሩ ያልፋል።
የኢትዮጵያ የትንሣኤዋ ዘመንም ይረዝማል። በመከራዋ ዘመን ካጨደችው አበሳ በላይ በትንሣኤዋ ዘመን የምትሰበስበው ሐሴት ይበዛል። በጨለማዋ ወቅት የነገሰውን ጽልመት የሚሽር ደማቅ ብርሃን ይፈልቃል። የትንሣኤ ብርሃኗ ሲፈነጥቅ በሕመሟ ወቅት የታመሙ ይድናሉ፣ በድካሟ ወቅት የደከሙ ይበረታሉ፣ ጸንተው የታገሉ የድሉን ጽዋ ቀምሰው ይረካሉ። ደግሞም እናምናለን ፈጣሪ የሕዝባችንን ጸሎት ይቀበላል። እስላም ክርስቲያኑ በአንድ ድምፅ ወደ ፈጣሪያችን አንጋጠን ማረን ብለናል። እርሱም እንደ መሐሪነቱ እንዲሁ ይሆናል። ለሕክምና ባለሙያዎቻችን ጥበቡን፣ ግንባር ቀደም ሆነው ለተሰለፉ ጀግኖቻችን ኃይልና ብርታቱን፣ ትግላችንን እያገዙ ላሉ ደጋግ ልቦች ሁሉ በረከቱን፣ በቫይረሱ ለተያዙት ደህንነቱን፣ በወረርሽኝ ምክንያት ለተጎዱ ጽናቱን፣ ለመላው ሕዝባችን ደግሞ መታዘዙን ያድልልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ያሻግራትም። አመሰግናለሁ። መልካም በዓል።